በዚህ በመረጃ በተጠለቀለቀበት ዘመን በጣም ወሳኝ የሆነ ሐሳብ ነው። አዎ፣ በጣም ወቅታዊ ነው። የሚገርመው እኮ ይሄ ምንጭ የተጻፈው ከ2000 ዓመታት በፊት ነው፣ ግን ዛሬ ለሚገጥሙን ፈተናዎች በቀጥታ የሚናገር ነው ይመስለው። ዋናው ጥያቄው በዙሪያችን የሚጮኸውን የእያንዳንዱን ድምፅ እንዴት እንለያየንን የሚለው ይመስለኛል። በትክክል የምንጩ ዋና ሐሳብ እሱ ነው። በዙሪያችን ያሉትን መንፈሳዊ ተጽዕኖዎች፣ አነቃቂ ንግግሮች ወይም አዲስ ፍልስፍናዎች ሁሉ በቀላሉ እንዳንቀበል የሚያሳስብ ጥንታዊ ጥሪ ነው። በሌላ አነጋገር ፍሬን ያዝ የሚል መልእክት ነው ያለው። ስለዚህ የዛሬው ተልኳችን ይህንን በአኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ የሚገኘውን ጥቅስ በጥልቀት መፈተሽ ነው እና በውስጡ የተደበቀውን ሰፊ ትርጉም መረዳት። ምንጩ እንዲህ ይላል፣ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ፣ ምክንያቱም ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና። እውነት ነው። እና ይሄንን አረፍተ ነገር በሶስት ክፍሎች ብንመረምረው ሐሳቡ ይበልጥ ግልጽ የሚሆን ይመስለኛል። በመጀመሪያ ማስጠንቀቂያው አለ፣ መንፈስን ሁሉ አትምኑ። ከዛ ደግሞ ንቁ የሆነ ትእዛዝ እናገኛለን፣ ነገር ግን መርምሩ። በመጨረሻም ለዚህ ሁሉ መነሻ የሆነው ምክንያት ይቀርባል፣ ምክንያቱም ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና። በእነዚህ ሶስት ደረጃዎች ውስጥ ስናልፍ ይመስለኛል የጥቅሱ ሙሉ ክብደት የሚገባን። በጣም ጥሩ ሐሳብ ነው። እንግዲያውስ ከመጀመሪያውን ጀመር። የመጀመሪያው ሐረግ በጣም ቀጥተኛ እና ጠንካራ ነው። መንፈስን ሁሉ አትምኑ። ብዙ ጊዜ እመን፣ ተማመን በሚባልበት ዓለም ውስጥ ይህ ምንጭ አትመን ብሎ መጀመሩ በራሱ ትኩረት ይስባል። ለምንድን ነው እንዲህ አይነት ጠንካራ ማስጠንቀቂያ ያስፈለገው? ደግሞስ መንፈስ የሚለው ቃል ምን ማለት ነው? ስለማናያቸው ፍጡራን ነው ያወራ ያለው? ይሄ በጣም ወሳኝ ጥያቄ ነው። ምክንያቱም መንፈስ የሚለውን ቃል ስንሰማ አእምሯችን ቀጥታ ወደማይታዩ ፍጡራን ሊሄድ ይችላል። ግን በዚህ አውድ ውስጥ ቃሉ ሰፋ ያለ ትርጉም ነው ያለው። ማለቴ የሚያመለክተው በመንፈስ የተነገሩ ቃላትን ነው፣ ወይም መለኮታዊ መነሳሳት እንዳላቸው የሚነገርላቸውን ትምህርቶች፣ ሐሳቦች፣ ፍልስፍናዎች እነሱን ነው። ስለዚህ ማስጠንቀቂያው ስለ መናፍስት ሳይሆን በዋናነት ስለምንሰማቸውና ስለምናነባቸው ሐሳቦች ነው። ኦኬ፣ ይሄ ነገሮችን በጣም ይለውጣል። ስለዚህ ትግሉ ከማይታይ ነገር ጋር ሳይሆን ከሚሰማና ከሚታይ መረጃ ጋር ነው ማለት ነው። ይህም ነገሩን የበለጠ ተግባራዊ ግን ደግሞ የበለጠ ከባድ ያደርገዋል። አንድን ሐሳብ እንዴት ነው የምንዋጋው? ልክ ነሽ። ለዚህም ነው በምንጩ ላይ የቀረበው አማራጭ ትርጉም በጣም ጠቃሚ የሚሆነው። ትርጉሙ እንዲህ ይላል፣ በመንፈስ የተነገሩ ቃላት መርምሩ። ይሄ ትርጉም የጥቅሱን ትኩረት ከማይታዩ ኃይላት ላይ አንስቶ ወደምንሰማቸው ተጨባጭ መልእክቶች ያዞረዋል። እና ያኔ ደብዳቤው በተጻፈበት ዘመን የተለያዩ አዲስ ፍልስፍናዎች እንደ አሸኝ ፈልተው ነበር። ብዙ ሰዎች እኔ ከመለኮት ቀጥተኛ መልእክት አለኝ እያሉ የራሳቸውን ቡድን ይመሰርቱ ነበር። ስለዚህ ጸሐፊው የነበረውን ተጨባጭ የመረጃ ካዎስ ለመፍታት ነበር የጻፈው። ይሄ ሁኔታ ዛሬ በየማህበራዊ ሚዲያው ከምናየው ጋር በጣም ይመሳሰላል። ገብቶኛል። ስለዚህ መጀመሪያው እርምጃ ስቶይ ማለት ነው። ዝም ብለን ግን ስቶይ ብለን አንቆም። ቀጥሎ ምን እናደርጋለን? ጥቅሱ አንድ ንቁ እርምጃ እንድንወስድ ያዛል። ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ ይላል። ግን መርምሩ ማለት ትንሽ ግልጽ ያልሆነ ሐሳብ ይመስላል። ለአንዳንዱ ሰው መርምር ማለት በስሜቱ ጥሩ ሆኖ ከተሰማው መቀበል ማለት ሊሆን ይችላል። ጥቅሱ ከዚህ የተለያየ ነገር እያለ ነው። ይህ ሂደት ደግሞ ስሜትን ሳይሆን ምክንያታዊና ሂሳዊ አስተሳሰብን ነው የሚጠይቀው። ስለዚህ ጥሩ ስሜት ሰጥቶኛል ማለት መስፈርት አይደለም። ጥቅሱ እውነት የሚመስልሽን ተቀበይ አይልም። ይልቁንስ ከምንጩ ጋር አነጻጽሪው ነው የሚለው። እሺ፣ እዚህ ጋር ግን አንድ ያልገባኝ ነገር አለ። መንፈስን መመርመር አለብን። ነገር ግን መመርመሪያው መስፈርት ከእግዚአብሔር መሆኑ ከሆነ ይሄ እርስ በርሱ የሚጣረስ አይመስልም። ማለቴ እግዚአብሔርን ለመረዳት እግዚአብሔርን መጠቀም አይነት ነገር። አንድ ሰው ይህንን ክቢ ሂደት እንዴት ነው የሚጀምረው? ይህ ጥያቄሽ በቀጥታ ወደ ጥቅሱ ሶስተኛ ክፍል ይወስደናል። ለምን መመርመር እንዳለብን የሚገልጸው ምክንያት ለዚህ ጥያቄ መልስ ይሰጣል። ጥቅሱ እንዲህ ይላል፣
ምክንያቱም ብዙ ሐሰተኛ ነቢያት ወደ ዓለም ወጥተዋልና። የመመርመር አስፈላጊነት የሚመነጨው እንዲሁ ከአካደሚክ ፍላጎት አይደለም፣ ከእውነተኛ እና ከተሰፋ አደጋ ራስን ለመጠበቅ ነው። አደጋው ደግሞ ሐሰተኛ ነቢያት ናቸው። እውነት ነው። ሐሰተኛ ነቢይ የሚለው ጽንሰ ሐሳብ በራሱ ትልቅ ትርጉም አለው። ይህ በዘመናችን በስፋት ከምንሰማው የሐሰት ዜና ወይም ሚስኢንፎርሜሽን ከሚባለው ጋር እንዴት ይመሳሰላል? በጣም ይመሳሰላል። ነቢይ ማለት የአንድን ሐከመ አካል በዚህ አውድ የእግዚአብሔርን መልእክት የሚያደርስ ሰው ነው። ሐሰተኛ ነቢይ ደግሞ የዚያን ባለሥልጣን ስም በመጠቀም የራሱን ሐሳብ፣ የራሱን ፍላጎት የሚያስተላልፍ ነው። ዋናው ነጥብ ስልጣንን ያላግባብ መጠቀም ላይ ነው። እስቲ አንድ ዘመናዊ ምሳሌ ልስሽ። በዋትሳፕ ግሩፕ ላይ ይህን መጠጥ ከጠጣ ቫይረሱን ይከላከላል የሚል መልእክት ይደርሳል። ያ መልእክት ደግሞ ታዋቂ የሐኪም ስም ተጠቅሶ ሊሆን ይችላል። ያ ነው ዘመናዊው ሐሰተኛ ነቢይ። ምንጩ ያለው ይህንን መርምር ነው። ይሄ ዶክተር በእርግጥ ይህንን ብሏል፣ ሳይንሳዊ መሰረቱ ምንድን ነው ብለህ ጠይቅ ነው የሚለው። ያ ምሳሌ በጣም ግልጽ ነው። ይህም ማለት ችግሩ ግድ ክፉ ፕሮሴስ ያለው ሰው ላይሆን ይችላል። አንዳንድ ጊዜ መረጃውን የሚያስተላልፈው ሰው ራሱ ተሳስቶ ሊሆን ይችላል ማለት ነው። ለምሳሌ ያንን የዋትሳፕ መልእክት የምትልክልን አክስታችን ልትሆን ትችላለች። ሐሳቧ እኛን ለመርዳት እንጂ ለማሳሳት አይደለም። በትክክል። ይሄ በጣም ወሳኝ ነጥብ ነው። ሐሰተኛው መልእክት ከክፉ ልብ ብቻ ሳይሆን ከመልካም ልብ ግን ከተሳሳተ ግንዛቤም ሊመነጭ ይችላል። ለዚህም ነው ትኩረቱ መልእክቱን ባደረሰው ሰው ላይ ሳይሆን በመልእክቱ ይዘት እና ምንጭ ላይ መሆን ያለበት። እናም ምንጩ ላይ ያለው ሐረግ ችግሩ ምን ያህል ሰፊ እንደሆነ ያሳያል። ወደ ዓለም ወጥተዋል ነው የሚለው፣ በአንድ ጥግ ተደብቀዋል አይል። ይህም ያሳየው ችግሩ የተወሰነ ቦታ ላይ ብቻ ተወስኖ የቀረ ሳይሆን በሁሉም ቦታ የተስፋፋ መሆኑን ነው። ስለዚህ አንድ መልእክት ስንሰማ መጀመሪያ ፍሬን መያዝ፣ ከዚያም እንደ መርማሪ መነጽር አድርገን መፈተሽ አለብን። በየቀኑ በስልካችን ለሚመጣው ሺህ ነገር ሁሉ ይህን ማድረግ ሳስበው ራሱ ያደክማል። ግን አማራጭ የለውም። ጥንቃቄውና ምርመራው የአንድ ጊዜ ጉዳይ ሆኖ የሚያበቃ አይደለም። ይልቁንስ የማያቋርጥ ንቃትና ማስተዋል የሚጠይቅ የሕይወት ዘመን ልምምድ ነው። ልክ የኮምፒውተር ቫይረስ በየጊዜው እንደሚለዋወጠውና የጸረ ቫይረስ ሶፍትዌር መዘመን እንዳለበት ሁሉ ሐሳቦችን የመመርመር ችሎታችንም ማያቋርጥ ጥንቃቄ ይፈልጋል። ስለዚህ ጠቅለል ስናደርገው ይሄ አንድ አጭር ጥቅስ 3 በጣም አስፈላጊ ትምህርቶችን አስተምሮናል። መጀመሪያ የሚቀርብልህን ያንዳንዱን ሐሳብ በችፍን አትቀበል የሚል ጠንካራ ማስጠንቀቂያ። ሁለተኛ ዝም ብለህ ከመጠራጠር ይልቅ ንቁ ሆነ መርመር የሚል ተግባራዊ ትዕዛዝ። ሶስተኛ ደግሞ ለምን ይሄንን ማድረግ እንዳለብን ሲያስረዳ ምክንያቱም ሐሰተኛና አሳሳሽ መረጃዎች በዓለም ላይ ተስፋፍተዋል ይላል። አዎ፣ ዋናው መልእክት ያለው ሚዛን ላይ ነው። በአንድ በኩል በችፍን ማመንን ይቃወማል፣ በሌላ በኩል ደግሞ ሁሉንም ነገር ጥሎ በጥርጣሬ ውስጥ ማኖርን አያበረታታም። ይልቁንስ በመካከሉ ያለውን መንገድ ነው የሚጠቅመው። እሱም በማስተዋል መመርመር ነው እና ምንጩ ምን መደረግ እንዳለበት መርምሩ እና ለምን መደረግ እንዳለበት በሐሰተኞች ነቢያት ምክንያት በግልጽ ይነግረናል። ነገር ግን እንዴት መመርመር እንዳለብን ዝርዝር ዘዴ አይሰተንም። ያ ትልቁ ጥያቄ ነው አይደል? ምንጩ ስራውን ለእኛ የተወ ይመስላል። እንግዲያው አንድ ሰው ለራሱ ተግባራዊ ሊሆን የሚችል የመመርመሪያ መሳሪያ ሊያዘጋጅ ቢፈልግ ምን አይነት ጥያቄዎችን ሊይዝ ይችላል? ያንን ከእግዚአብሔር መሆኑን ወደ ዕለት ተዕለት ጥያቄዎች እንዴት እንቀይረዋለን? በጣም ጥሩ ጥያቄ ነው። እስቲ አንዳንድ ሊሆኑ የሚችሉ የፍተሻ ጥያቄዎችን እናስብ። ለምሳሌ አንድ አዲስ ሐሳብ ሲያጋጥመን የመጀመሪያው ጥያቄ የዚህ ሐሳብ ፍሬ ምንድን ነው ሊሆን ይችላል። ይህ ሐሳብ በተግባር ሲውል የሚያመጣው ውጤት ምንድን ነው? ፍቅርና አንድነትን ነው የሚያበረታታው ወይስ ጥላቻና መለያየትን ነው የሚዘራው? ያ በጣም ተግባራዊ ነው። የሐሳቡን የመጨረሻ ውጤት ማሰብ። ሌላስ? ሌላው ጥያቄ ይህንን ሐሳብ በማመን ማን ይጠቀማል የሚለው ሊሆን ይችላል። ከጀርባው ያለው ዓላማ ምንድን ነው? ገንዘብ፣ ስልጣን ወይስ ሰዎችን ከልብ መርዳት? አንዳንድ ጊዜ የሐሳቡን ተጠቃሚ ማን እንደሆነ ስንለይ የሐሳቡን እውነተኛ ባህሪ እንረዳለን። ሶስተኛ ደግሞ ይህ ሐሳብ ከምናውቃቸው መሰረታዊ የእውነት እና የሞራል መርሆች ጋር ይስማማል ወይስ ይጋጫል የሚለው ነው። አዲስ ነገር ሁሉ እውነት አይደለም።
አንዳንድ ጊዜ አዲስ የሚያስሉ ሐሳቦች የቆዩ ስህተቶች በአዲስ ልብስ ቀርቦ ሊሆን ይችላል። ስለዚህ ሂደቱ የሐሳቡን ፍሬ መገምገም፣ ከጀርባው ያለውን ዓላማ መጠየቅ እና ከታወቁ እውነቶች ጋር ማነጻጸርን ይጨምራል። ይህ እንደ አንድ የተሟላ ዝርዝር ባይሆንም ቢያንስ ለመጀመር የሚያስችሉ ጠንካራ ነጥቦች ናቸው። በትክክል ዋናው ነገር ልምምዱ ነው። ይህ ምንጭ የመጨረሻ መልስ ከመስጠት ይልቅ ትክክለኛ ጥያቄዎችን እንድንጠይቅ የሚያስተምር መሳሪያ ነው የሚሰጠን። ልክ ጂም ሄዶ ሰውነትን እንደማጠንከር አእምሮንም በማስተዋል እንዲመረምር የማስጠልጠን ጉዳይ ነው። እውነት ነው። ይህ ጥንታዊ ምክር መረጃ እንደ ጎርፍ በሚፈስበት በዛሬው ዓለም ውስጥ ምን ያህል አስፈላጊ እንደሆነ ሳስቦ ይገርመኛል። ከማኅበራዊ ሚዲያ፣ ከዜና አውታሮች በየቀኑ ስንት አይነት በመንፈስ የተነገሩ ቃላት ይደርሱናል። ይህ ጥቅስ ለሁሉም ይሆን የማንቂያ ደወል ነው። በእርግጥ እናም ውይይታችንን ስንዘጋ አንድ የመጨረሻ ሐሳብ ላንሳ። ምንጩ ዝርዝር የመመርመሪያ ዘዴ አለመስጠቱ ሆን ተብሎ የተደረገ ይመስለኛል። የመመርመርን ኃላፊነት ሙሉ በሙሉ በአድማጩ ወይም በአንባቢው ላይ ነው የሚጥለው። ስለዚህ የመጨረሻው ጥያቄ ለመመርመር ምን አይነት መሳሪያ ልጠቀም እችላለሁ የሚለው ብቻ አይደለም። ይልቁንስ ፈጣን ምላሽና በጭፍን መቀበልን በሚሸልም ዓለም ውስጥ ቆም ብለን ለመመርመር ያስፈለገውን የሞራል ጥንካሬና የአእምሮ ተግዛጽ በየቀኑ ለማዳበር ፈቃደኛ ነን ወይ የሚለው ነው ኃላፊነቱ